ወይኔ ሻማርዬ ሻማር በእናትህ መኪና ልግዛልህ። ይኸውልሽ ዛሬ እሱን ላወራሽ አይደለም የመጣሁት እኮ። እሺ ምንድነው? ለምንድን ነው የምታስጨንቀኝ? በህይወቴ አንድ ውሳኔ ወስኛለሁ። የካሜራ ነገር ነው። ከዚህ በኋላ የማንንም እገዛ አልፈልግም። ያንቺንም ሆነ የቤተሰቦቼ ጓደኞቼ በራሳቸው እየተፍጨረጨሩ ተፈተፈ ነው የታባቱ። እኔ ደግሞ ኮንፊደንስ ተፈተፈ ተብሎ ማለት ነው በዚህ ዘመን ሊያምሩ። እሺ ከዳዲ ተቀብዬ 100 ሚሊዮን ልስጥ ይበቃል? አይበቃም። ለምንድን ነው የምታስጨንቀኝ? አሁን የማደርገውን ከክፋት አትጣል። ይቅርታ በራሴ መፍጨርጨር ስላለብኝ ነው። ቤት ሳይኖረው መኪና ልግዛለት ያልሻ? ለምን ቤት አንገዛለት? ዳዲ ምንም አይልም። አይሻማር ደግሞ የካሜራ ጉዳይ እንዴት ናት ግን? ማለት ምን እሺ ነው 100 ሚሊዮን ልስጥ እኮ በዚህ ዘመን 100 ሚሊዮን ና ምንድነው ደግሞ ዳዲ ምንም አይልም። ብሰጥህም ምንም አይልም። ስለዚህ ተቀበላት ችግር የለውም። እንዴ ተፈተፈ ከምትል በቃ ተቀበላትና ላይፍ የለውበት